ሰዎች እኮ ልዩ ነን እኮ በተለይ ኢትዮጵያኖች እዚህ እንዴትም አድርገን ባገረናም ይሁን ኮሬጀንም ይሁን ምንም አድርገን ይሁን የሆነ ነገር ተሳስቶ እንኳን አስተማሪው ከጻፈ አመጣው ነው ምንለው። ኤፍ ከሆነስ ሰጠኝ አስተማሪው አመጣው አይደለም ኤፍ አመጣው አይደለም ኤፍ እንዲህ ብላችሁ ጻፉ። ስንፍና ውጤቱን እንጂ ውጤቱ የሚገኝበት መንገድ አይፈልግም። ውጤቱን ይፈልጋል። ይሄ ማምጣት ይፈልጋል። ማጥናት ግን አይፈልግም። ሀብታም መሆን ይፈልጋል። መስጠት ግን አይፈልግም። ሀብታም መሆን ይፈልጋል። ትጋት ግን አይፈልግም። ምቾቱን ማጣት አይፈልግም። ካልጋው መውረድ አይፈልግም። ሰው እንዲነካው አይፈልግም። ታዋቂ መሆን ይፈልጋል። ሰክሰስፉል መሆን ይፈልጋል። የተለያዩ ጉዳዮች በህይወቱ እንዲሆኑ ይፈልጋል። ነገር ግን ቁጭ ይላል። እግዚአብሔር ከሰነፎች ጋር ብረት የለም። እግዚአብሔር ህብረቱ፣ እግዚአብሔር ኪዳኑ እግራቸውን ከፈቱ እጃቸውን ካጸኑ ሰዎች ጋር እግዚአብሔር የሰነፎች አምላክ አይደለም። እግዚአብሔር ትጉዎች አምላክ። እግዚአብሔር ትጉዎችን ነው የሚባርከው። እንዲህ ብላችሁ ጻፉ። ስንፍና አጉል ተአምር ይፈጠራል ብሎ ይጠብቃል። አጉል ተአምር ይፈጠራል ብሎ ይጠብቃል። በተለይ መጽሐፍ ሲናገር በልጅ ልብ ውስጥ ስንፍና ታስሯል፣ በህፃን ልብ ውስጥ ስንፍና ታስሯል እንደሚል አስታውሳለሁ። አባቴን ስለ ስንፍና ሳነሳ ሐዋሳ ከተማ አባቴን ልጠይቅ ሄጄ በክረምት አብሬው ወክ እያደረግን የሄድን ከስራ ቦታ ወደ ቤት ሜዳ ላይ ስንደርስ አንድ ሀሳብ መጣልኝ። አንድ ተአምር ይፈጠራል የሚል ሀሳብ መጣልኝ። እዚህ ጋር ሳይክል ወድቆ ባገኝ ሰልኩት ያለኝን ነገር አረሳውም። አባቴ ረጅም ነው እንደዚህ ያለ ለቃቃሚ አልሰማችሁም ያልኩት ለቃቃሚ ማለት ሜዳ ነው። ሐዋሳ ዶ በዛ ጊዜ ሁሉም ሳይክል ይነዳል። ይሄ ምን ስለሆነ ነው? ቆይ ሳይክል ወድቆ ሜዳ ላይ የማገኘው እዚህ በመዳ ስንፍና አንድ የሆነ ተአምር ይሆናል ብሎ ይጠብቃል። እኛ ቤት አንድ የሆነ ተአምር ይሆናል። በእኛ ቸርች አንድ የሆነ ተአምር ይሆናል። በእኛ ጉዳይ አንድ የሆነ ተአምር ይሆናል። አይሆንም። ምን ማለት እንዴት አይሆንም? አይሆንም። ውሃው እንደ ግድግዳ የቆመላቸው ሰዎች የተንቀሳቀሱ ሰዎች ናቸው። ቢያንስ መንቀሳቀስ አለብህ። ቢያንስ ከአንተ የሚጠበቀውን ነገር ማድረግ አለብህ። እጅን አጣምረህ እግዚአብሔር ሲሞን የሚሉት አይነት ጠንቋይ አይደለም። ሰው ለማስገረም ብሎ አንዳች አያደርግም። ቤት ወድቆ ባገኝስ ብላችሁ እየጠበቃችሁ ያላችሁ ቤት ወፍ። እሺ አሁን ለቃቃሚ የሚለው ንግግር ከዚህ መሃል የተቆረጠው ከንግግሩ በፊት 2 ደቂቃ ከዛ በኋላ 2 ደቂቃ አሰምቻችኋለሁ። ሰነፍ ሰዎች በባዶ ተአምር ይፈጠራል ብለው ያምናሉ። አምናላችሁ ካላችሁ እንደዚህ አይነት ሰዎች በቃ ሰነፍ ሰዎች አላችሁ፣ ማሰሩ ሰዎች አላችሁ፣ እጃችሁን ያለሰለሳችሁ። ማን ነው ታዲያ ለቃቃሚ ብሎ የተናገረው? አባትየው ናቸው። ማንን? ዮናታንን አሉኝ እኮ ነው ያለው። አባቴ ረጅም ነው አለ። ጎንበስ ብሎ አየኝና ለቃቃሚ ለምን በባዶ ሜዳ እዚህ ጋር ብስክሌት ወድቆ ባገኝስ ብሎ ተናገረ አይደል? አሁን እዚህ ትምህርት ላይ እዚህ ንግግሩ ላይ የትኛው ነው ስህተት የሆነው? የትኛው ነው ትክክል ያልሆነው? ሰነፎችን ነው እየተናገረ ያለው። ስሩ እኮ ነው ምንድነው? በባዶ ሜዳ ተአምር የምትጠብቁ ሰዎች እግዚአብሔር ከሰነፎች ጋር ኪዳን የለውም ነው እያለ ያለው። ተንቀሳቀሱ ነው እያለ ያለው። ስሩ ነው እያለ ያለው። አሁን እዚህ ንግግር እዚህ ትምህርት ላይ እንከናለው። አሁን ምንድነው እሱን እሺ ልጅ ሐሳቡን ሲጨርስ ቪዲዮ ላሰማና ሐሳቤ መጨረሻ ላይ እንናገር። ሁለተኛው ንግግሩ ምንድነው? በምን ትሞታለህ የሚለው ንግግር ነው አይደል? እሱን ላሰማችሁ 47ኛው ደቂቃ ላይ ሄዳለሁ ማለት ነው። አሁን ያሰማችሁ እስማት ከፈለጋችሁ ዩቲዩብ ላይ ሂዱና የስንፍና አደጋዎች ብላችሁ ጻፉ። ቪዲዮ ይመጣል። 22ኛው ደቂቃ ላይ ስታረጉት እኔ አሁን ያሰማሁትን ትሰሙታላችሁ ማለት ነው። አሁን 47ኛው ደቂቃ ላይ ሂጂ ደግሞ ላሰማችሁ። ስንት አልኳችሁ? 47
ኦኬ 46 እሺ 47ኛው ደቂቃ ላይ ላርገውና እንስማው። እሺ ይኸው አሁን 47ኛው ደቂቃ ነው። 47 ከ03 ሰከንድ ማለት ነው። ሐሳቡን ስሙት፣ ምን እንደሚል በደንብ ስሙት። ቀናው ነው ምንም ይሁን ነው ካልከኝ ሰነፍስ አሁን ይህንን ቀን በእሑድ ቀን ማስተማር ትክክል ነው? በጣም ትክክል ነው። እጅግ በጣም ለመሰለ ወዳጆቼ፣ እኔ ሁልጊዜ እዚህ ያላችሁ ወጣቶች በደምብ ስሙ፣ አገልጋዮች፣ እኔ ሁልጊዜ ሳስተምር እናንተን እያሰብኩ ብቻ ለማስተምረው እኔ ማስተምረው ማርሲል ቴሌቪዥን የማይታይበት የገጠር ቀበሌ የለም። ቁጭ ያለ ብዙ ኢትዮጵያዊ አለ በየገጠር ከተማው በየክፍለ ሀገሩ ይሰማል። ቁጭ ብሎ ማታ ማታ ይሰማል። ይህን ትምህርትማ አባትየው ከፍ አድርጎ ነው ያሰሙት። ከፍ እናትየው ከፍ ምን ነው ጌታ ሰነፍ ባሎች ጠዋት ከቤታችሁ ወጥታችሁ ልክ ወጧ እንዳማረላት እንደሚከራይ ሚዜ ማታ አመሻሽ ላይ ለሀገር ስትዋደቁ እንደነበር አስመስላችሁ ገና ከውጭ ስትገቡ ጓምቱ ምን እንደሰራችሁ እንዳትጠየቁ ሪፖርት እንዳታቀርቡ ምናምን ብላችሁ ሲደክሞኛል ልረፍበት ካለ ሰዓት በኋላ ራሱ ቲክቶክ 5 ሰዓት ያህል ሰነፍ ሰው ዛሩም እግዚአብሔሩም አምላኩ ነው። ሰነፍ ሰው አምላክ ነው። የተሻለ አማራጭ ካገኘ በጨረታው ይገደድ። እናቴ አንድ ጊዜ እንደዚህ ያልኳት ራሴን አጠፋለሁ አልኩ ፈንዲ። አሁን በደንብ ስሙት። እንግዲህ አሁን 47ኛው ደቂቃ ላይ ነው ያደረኩት። ከዛ ስለ ምንድነው እያስተማረ ያለው? ስለ ሰነፍ ሰዎች ነው እና ባህሪያቸውን እያሳየ ነው ያለው። አሁን ሰነፍ ነበርኩ ብሎ ነው እያወራ ያለው። እናቱን ምን አላት ዮናታን? እስኪ እንስማው። ተጣልቼ ራሴን አጠፋለሁ አልኳት። የኔ እናት በምን ይሁንልሽ? በምን በመርዝ በጥይት በቦምብ በመኪና በምን ይሁንልህ? የኔ እናት አልቆየም አለች። እንዴ ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር። በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግከው አጥፋው። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ እሞታለሁ እያላችሁ ቤተሰቦቻችሁ ብታስጨንቁ ምን አለበት ሞቱ? ችግሩ እኮ አትሞቱ። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት ባለም ይመለስ በሲሳይ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረግ። አንተ አትሞትም፣ አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስንል ትመጣለህ። እግዚአብሔር የቢዝነሱን መሪ ሊሰጥህ ይፈልጋል፣ ሊያስጨብጥ ይፈልጋል። እግዚአብሔር ምስክሬን እመነኝ። ይኸውልህ የሸጥከውን አይነት አይደለም ከሱ የሚበልጥ እግዚአብሔር አሳልፎ ይሰጣል። የተበላሸብን አይነት አይደለም፣ ኒው ሞዴል እግዚአብሔር ይሰጣል። አንተ ዛሬ የእግዚአብሔር መንፈስ እዚህ ቤት እንዳለ የምታመን ከሆነ አሜን። እሺ አሁን 47ኛው ደቂቃ ላይ ነበር ያደረኩት። ከዛ 50ኛው ደቂቃ ላይ አቆምኩት። አሁን ይሄ ነው ንግግሩ። ምን የሚል ንግግር ተናገረ? ሁሌ እናቴን እሞታለሁ እያልኩ አስፈራራት ነበር እና ምን አለችው እናቱ? በምን ይሁንልህ? በምን ይሁንልህ? አሁን ከስንፍናው የተነሳ ነው እንዲህ ይሁንልኝ። እንዴ ያላችሁ እኮ በጣም ብዙ ሰዎች በጣም ብዙ ሰዎች አላችሁ። ባል ሁናችሁ ባል መሆን ያልቻላችሁ የላችሁም። ሚስት መሆን ያልቻላችሁ የላችሁም። ልጆች ሁናችሁ ቤተሰቦቻችሁን ያማራችሁ የላችሁ። ከስንፍናችሁ የተነሳ ማለት ነው። እንደዚህ አይነት ሰዎች የለንም። ምን አለችው ታዲያ እናቱ? በምን ይሁንልክ?
እንዴ ተነስተ ስራ። አዎ በምን ይሁንላችሁ? መሞት ነው የምትፈልጉት? በምን ይሁንላችሁ? ተነስታችሁ ስሩ እኮ እንዴ ተነስተ ስራ። ቁጭ ብለህ ታማርራለህ። ቁጭ ብለህ ታማርራለህ እንዴ እናትን አባትን የምታሰቃይ ማለት ነው። አሳድገው ካልኩ አስተምረው ካልኩ አው ሸክም ይሆናችሁ ሸክሞች ይሆኑ ማለት ነው። ሸክሞች ይሆኑ አስተማሩ ካሳደጉክ ይኸው 40 ዓመት ሞልታል። ዛሬም ግን የእናት ትከሻ ላይ ነው ያለ። ከዛ ትመጣና እንደዚህ ካላረክሽልኝ እሞታለሁ ትላታለህ። እንደዚህ ካላረክሽልኝ ሙቼ ይገኛ ራሴን አጠፋለሁ ትላለህ። እንዴ ስለነዚህ ሰዎች እኮ ነው እየተናገረ ያለው። በጣም ብዙ ቤተሰቦች ይሄን ነገር ሲሰሙ አዎ የኔ ልጅ ትላላችሁ። የኔ ልጅ ትላላችሁ። እናንተ አግብቶ ወግ ማድረግ ያሳየኛል ብላችሁ ጠብቃላችሁ። እሱ ከናንተ ዛሬም የመቃሚያ ይቀፍላል አይደል? መጥቶ 200 ብር ካልሰጠሽኝ ሙቼ ካልገደልኩሽ ይላል። ካልገደልኩሽ ይላል እናቱ። ከዛ ደግሞ መጥቶ ያስፈራራታል እናቱ። በቃ ጠፋልሻለሁ ሙቻር እንዴ ወዳጄ በምን ይሁንል? እናቱ እኮ ትክክል ናቸው። ዮናታን በቃ ምርር አላቸው አይደል? በምን ይሁንል አሉት። ይሄን ነው እኮ እየተናገረ ያለው። በቃ ይሄን ነው እየተናገረ ያለው። የተናገረው ይሄ ሐሳቡ ይሄ ነው። እንደው የተናገረው ንግግር እንደው ጠነከረ ሌላ አማርኛ ቢመርጥ አገልጋይ ነው። እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ግን ከምን አንፃር ነው ይሄ ንግግር የመጣው አይደል? ምንድነው የትምህርቱ ሐሳብ? የትምህርቱ ሐሳብ ምንድነው የሚለውን መረዳት ያስፈልጋል። በተለይ ደግሞ እንደው አገልጋዮች ከሆነን ማለት ነው። እንደው የእውነተኛ አገልጋዮች ከሆነን ከጥላቻ ነፃ ሆነን እያገለገልን ከሆነ ይሄን መረዳት በጣም ቀላል ነው። ሰው ሞቲቭ ራሱ እኮ ይመለከታል። እንደው ንግግሩ አሁን ለምሳሌ የተናገረው ንግግር የሚያስቀይም እንኳን ከሆነ ከምን ሞቲቭ ተናገረው ይባላል እኮ። ብዙ ነገር እኮ ተመልክተን አንድን ነገር ርዕስ አድርገን ስንገባ መግባት ያለብን አይደል? ከምን ሞቲቭ ነው የተናገረው? እንደው ደሃና ሰነፍ እንደው በጥይት መገደል አለባቸው የሚል ሐሳብ ነው እንደ ያለው ሐሳብ አይደለም በጭራሽ። እንደው ስንፍናን የምታበረታቱ ወይ ሰነፎች ካልሆናችሁ በስተቀር እናንተ ራሳችሁ አይደል? ወይ ሰነፎች ወይ ስንፍናን የምታበረታቱ ካልሆነ በስተቀር እንደዛ ካልሆነ በስተቀር እዚህ ትምህርት እዚህ ንግግር ላይ መጀመሪያ ኮት ያደረገው የማንን ሐሳብ ነው? የእናቱን ሐሳብ ነው። ምን አሉት? እሞታለሁ ሲል በምን ይሁንል? አሁን 40 እና 50 ዓመት ወይ ደግሞ 30 ዓመት ሆናችሁ እናታችሁን የምታማርሩ አላችሁ። አዎ በምን ይሁንላችሁ? ይሁን ያልኩትሽ በምን ይሁንላችሁ? ተነስታ አሰራም የእናትህን መቀነት ከምትፈታ እናትህን ከምታስለቅሳት አሳደገች እኮ እዚህ እድሜ ድረስ አደረሰች። ከዛ በኋላ በስተርጅና እድሜዋ እሷ ላይ ዛሬም ሸክም ነህ አንተ። ሸክም ነህ እናት ላይ ማሳረፍ ሲገባ ማለት ነው። ሸክም ነህ። ከዛስ ታስፈራራለህ ደግሞ መተህ ማለት ነው። ታስፈራራታለህ። እገልሻለሁ ትላለህ ወይ ደግሞ ሞትልሻለሁ ትላለህ። ሁለቱም ማስፈራራት ነው። ካልሰጠሽኝ እገልሻለሁም ካልሰጠሽኝ ሞትልሻለሁም ያው ነው። ሸክም የሆናችሁ ሰዎች ማለት ነው። ይሄን ነው የተናገረው። ሶስተኛው ደግሞ ሐሳብ ደግሞ ላሰማችሁ። ደሃ ማለት ጥቁር ጉንዳን ነው የሚለው ንግግር ደግሞ ተቆርጦ ወጥቷል። ደግሞ እሱ እስኪ እንስማው። ምንድነው ያለው የሚለውን እሱን ደግሞ 53ኛው ደቂቃ ላይ ላድርገውና ላሰማችሁ። እንደው ከዛ እኔ ተሳስቼ ስሰማው ይሁን ምናልባት በተሳሳተ መንገድ ሰምቼውን ከሆነ ነግሩኛላችሁ፣ ችግር የለውም። ግን እስኪ 53ኛው ደቂቃ ደግሞ እሱኛውን ከማሰማት በፊት ዮኒ ምን ነበር ያለው? አስተዳደጉ ላይ እንዴት ነበር ያለው? ምን አልከኝ? እርሚ ሶሪ፣ የዮኒ አስተዳደጌ እንዴት ነበር ነው ብሎ ያለው? ከዚህ በፊት ሲናገር የሰማችሁት ካላችሁ እንዴት ሆኖ ነበር ያደኩት ብሎ ያለው? ተሞላቅቄ ተንደላቅቄ ናም ነገር ነው ያደኩት ነው ብሎ ያለው? አይደለም። በጣም እኛ ቤት በኬክ ነበር ጮት የነበረው በልጅነቴ። ኬክ እየተቦካልኝ ጥሬ ስጋ ፊት ለፊቴ እየተነጠፈ እየተረማመድኩበት እንደዛ ነበር እድገቴ ነው ብሎ ያለው? ከዚህ በፊት የነበረ ህይወቱን ሲናገር ከየሰማችሁ ማለት ነው።
አስተዳደጌ እንዴት ነበር ነው ብሎ ያለው? አይደል? በጣም ተቸግሮ ተርቦ አያውቅም? አልተናገረም? ያ ኦኬ፣ እሺ፣ ኦኬ ወንድምነት፣ እሺ ቀጥል። ቴንክ ዩ ወንድምነት፣ ቀጥል ብሩኬ። እሺ ቀጥሎ ያለውን ሀሳብ ላሰማና ከዛ ሀሳቤን ልቋጭ። ከዛ ምናልባት ወንድሞች የሚሉት ካለ እንሰማና ወደ ሌላ ሀሳብ አንቆይም። እንደዚህ አይነት ርዕስ ላይ ብለናል። በቃ የምንሰራው ስራ አለ። በእግዚአብሔር ቃል ላይ የተነሱ አደገኛ ትምህርቶች፣ የተረገሙ ትምህርቶች አሉ። እሱን እያፈረስን ነው የምንቀጥለው። እሱን እያፈረስን እንቀጥላለን። አሁንም ድጋሜ ቅድም እንዳልኩት ዮናታን አይሳሳትም፣ ተሳስቶ አያውቅም፣ ፍጹም ነው እያልን ነው አይደለም። የተሰራበት ቪዲዮ ግን እዚህ ቪዲዮ ላይ ትክክል አይደለም። ትምህርቱን ሳሰሙት ነው በቃ መስማት ይፈልጋል። ደግሞም ደፋር መሆን የለብንም። አንዳንዴ እኮ ዝም ብለን ደፋር መሆን የለብንም አይደል? ማስተዋልም ደግሞ ይፈልጋል። በጥላቻ መሆን የለበትም። እንደዛ ካልሆነ በስተቀር በቃ መስማት ይፈልጋል። የሆነ ሰው ሐሳቡን ለማግኘት ቀጣዩን ሐሳብ ላሰማችሁና በቃ እናንተ ፍረዱ። ተሳስቼ ከሆነ ደግሞ እኔ ታረማለሁ። ስረዳው ትምህርቱን ስረዳው ተሳስቼ ከሆነ እኔ ታረማለሁ። ዝግጁ ነኝ። እሺ ቀጣዩን ሐሳብ ላሰማችሁ። ምክንያቱም እግዚአብሔር ቃል ኪዳን ያለው ከሰነፎች ጋር አይደለም። እግራቸውን